ልመና አንዱና ትልቁ የቅድስት ቤተክርስቲያንን ክብር የነካ የሚነካ እስከ መቼ ድረስ ነው? በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የዋሰ ክፉ ነገር የለም። በእውነቱ በገንዘብ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ የምናውቀው ምን ያህል አግኝተው ነው ቢሉን እኛንን መልስ መስጠት ያለበት። ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ ማን የመረጣታ ማን አንተ ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ቲጂ ሰሞኑንም ሰምቻለሁ። ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል ከሁሉም በፊት ከመንገድ ስራውም ከኮሪደሩም ከምኑም መጀመሪያ ሰላምና ምግብ ይቅደም። እናቶች ሲሞቱ ማየት አንፈልግም። ህፃናት ሲሞቱ ማየት አንፈልግም። ምዕመናትና ምዕመናን ይሄ እንደምታዩት ይሄ እንደዚህ ብሏል። ያላችሁን 5-10 በሉን። እንግዲህ ይጥራ ይዘረጋል፣ አዙሮ ይበላል ጥረው። ቤተክርስቲያን ምዕመናን በሰላም ገብተው እግዚአብሔር ሆይ ጸሎቴን ስማይ ብለው መውጣት ነው ያለባቸው እንጂ የእናንተን እሩምታ ለእናንተ ዳቦ መብያና ለእናንተ መኪና መግዣ አናደርግም። በቃ ግልጹ ነው የምነግራችሁ። መሳሪያችሁን ይዛችሁ እየወጣችሁ ገድላችሁ ጨርሱን ካልሆነ በስተቀር ክላሽ ይዣለሁ። እኔ ገጀረጃት አርባቂያ የሚባል አፈር ነው የሚበላ ያለ ህፃናት። ሰላም ጤና ይስጥልን። ተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እንዴት አላችሁ? እንደምን አላችሁ? ዛሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰበር መረጃ ዘን መተናል። ብፁዕ አቡነ አብርሃም ለአርቲስቶችና ለቲክቶከሮች ምን ያህል ከፈሉ? እኛ እጅ ከፍንጅ መረጃውን ይዘናል። እኛም በአይናችን አይተናል። የተከፈለውንም ያልተከፈለውንም ይዘናል። ሌላው ደግሞ በትግራይ በህፃጽ እየደረሰ ያለው የራብ አለንጋ ተጠያቂው ማን ነው? የሚጠየቀውስ ማን ነው? የሚለውን ወደ እናንተ ይዘን ቀርበናል። ሌላው በቄስ ተማሪዎች ስም ሲነግድና ሲያጭበረብር የነበረው ታዋቂው ቲክቶከር አሁንም እንዲሁ በቤተክርስቲያን ስም ሲሰርቅ ተይዟል። ይህንንም ወደ እናንተ ሰፋ አድርገን የምንመለከተው ጉዳይ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን አትርሱ። በትግራይና በአማራ ክልል መካከል የነበረው ጦርነት እንደ አዲስ ሊቀሰቀስ ሁሉም የጦር ዕቃችሁን ይዛችሁ ውጡ ተብሏል። ይሄ ታዲያ ከራቡ ጋር ያለው ግንኙነትስ ምን ይመስላል የሚለውን ወደ እናንተ በቅድሚያ የምንመለከተው ሐሳብ ነው የሚሆነው። ወሰዳችሁ ወደ ቪዲዮ። መሳሪያችሁን ይዛችሁ ውጡ። የትግራይ እናቶች ደክሟል፣ የትግራይ ወጣቶች ደክሟል። አሁን ነው የምናሸንፋቸው። መሳሪያችሁን ይዛችሁ እየወጣችሁ መሳሪያችሁን ይዛችሁ ክላሽ ይዣለሁ። እኔ ገጀረጃት ለምናችሁ አንተ አይደለም የትግራይ ደክሟል ወደ ጦርነቱ እንደደከም አረ እንደሱ ማለት አይደለም። የትግራይ እናቶች በረሃብና በዋጥም እየሞቱ ነው። እንረስላቸው ነው ያልኩኝ። ነው እንዴ ያልኩት? ታዲያ እኛ ምን እናደርጋለን? ወገኖቻችን በረሃብ ሊያልቁ ነው። እንረስላቸው። የሚቻለንን ይዘን ወደ ትግራይ እንትመም። ወገኖች ብሔርተኝነታችን ትተን አንድ የምንሆንበት ሰዓቱ ላይ ነን። እናቶቻችን ወንድሞቻችን በረሃብ እያለቁ ነው። ማንም ሰው በረሃብ መሞት የለበት። ይህ ብቻ አይደለም። በህፃጽ በትግራይ ክልል እየተደረገ ያለው የሰው ልጅ አፈር እየበላ ነው። ይሄው አሁን የሚበላው ግን አርባቂያ የሚባል አፈር ነው የሚበላ ያለ ህፃናት አፈር ይበላል። አፈር እየበሉ ግን ወደዚህ ጉዞ ላይ ሲመለከቱ ስንትን ህፃናቶች በየመንገዱ ሞተው ቀርተዋል። በበተል ቀበሌ ጠለምት ወረዳ የኔ አባት እኔ አፈር ልብላለህ። ህፃናት በዚህ ልክ እንደዚህ እጅግ አያሳዝንም። ሰዎች የተራቀቀ ዘመን የተራቀቀ ቴክኖሎጂ በሚጠቀሙበት ዘመን ኢትዮጵያ እንደዚህ አይነት ራብ አለ ቢባልስ ማን ያምናል? በብልጽግናው ዓለም መሬት ከእጽዋት ጋር የተለያዩ አበባዎች እንክብካቤ እየተደረገላቸው የሰው ልጅ ግን አፈር እየበላ ነው። የኢትዮጵያ ህዝብ የታለ? የዓለም ድርጅት የህፃናት መብት፣ የሴቶች መብት፣ የሰብአዊ መብት እንዳጠቃላይ ተሟጋቾች የታላችሁ? እንዲህ እስከሚሆን ድረስ ኢትዮጵያ ውስጥ እየኖርን ነው። በእውነቱ አዲስ አበባ አምራለች፣ ባህር ዳር አምራለች፣ ጎንደር አምራለች፣ ደሴ አምራለች፣ ሁሉም አምሯል እናውቃለን። ነገር ግን የሰው ልጅ አፈር እየበላ ነው። ይህ ነገር ለኢትዮጵያም ሆነ ለዓለም መድረስ አለበት። የሰው ልጅ በራብ መሞት የለበትም። ስለዚህ ባለማተቦች አሁን ዘረኝነት፣ ጎሰኝነት ይቅርና ለነዚህ ለተራቡ ህፃናትና አባቶች እንድረስላቸው። ሌላው ብፁዕ አቡነ አብርሃም በባህር ዳር ሀገረ ስብከት ቲክቶከሮችና ዩቲዩበሮችን አስመጥተው ብር ከፍለዋል ተብሏል። ይሄ ምን ያህል ብር ነው የከፈላቸው የሚለውን ደግሞ ላሳያችሁ ነው።
መረጃ ከማስረጃ የምናቀርብ ድንቆች ነን። ሼር አድርጉትን መረጃ። ስለዚህ ልመና አንዱና ትልቁ የቅድስት ቤተክርስቲያንን ክብር የነካ የሚነካ ብዙዎችም ለጽድቅ መተው አስራት በኩራታቸውን ይዘው መተው ደስ ብሏቸው እግዚአብሔርን አምልከው አመስግነው መባ ስጦታቸውን ሰጥተው ወንጌል ተምረው ለመሄድ ይመጣሉ። ችክ ያለ ልመና ይመጣል፣ ነገሩ ያልቃል። ከዛ በኋላ አያሳየን ብለው ደርሰው ነው የሚመጣ። አይታችኋል። አሁን ብዙ ሰው ታቦተ ሕጉ እኮ እስከሚገባ እኮ መቆየቱን ትቶታል። ታቦተ ሕጉ ቆሞ ግር ብሎ ነው የሚሄድ ተመልሶ። ተሎ አይለቁንም እነዚህ ካህናት ነው፣ ወደ ልመና ነው የሚገቡ ነው። ሰሞኑንም ሰምቻለሁ ፈቃደኛ የነበረ ሰው ከዛ በኋላ ይሄ ካልተሟላ ቅድሚያ አልመጣም አሉ ሲባል እነ ሊቀ ሊቃውንት በልደና ሁን ያሉት ሰው እንዳለ ሰምቻለሁ። እንደሱ ከሆነ ደና ሁን። እንዲህ አይነት መስፈርት የለንም። መስፈርታችን አባቶቻችን በቀኖናቸው የለኩት የተደነገጉት እያንዳንዱ ነገር ተሰፍሮ የተለካ ነው። ሰምታችሁታል። ብፁዕነታቸው የተናገሩት ንግግር ይህ ነው። እኔ ራሴ ነበርኩኝ 3-4 ጊዜ ባነር ቀይረናል። ሊመጣ የነበረው ሰው በዲስካውንት ኦቨርታይም በፐርሰንት ካልታሰበ አልመጣም ብሎ የቀረ ሰው ታዋቂ ሰው አለ። 3 ጊዜ ነው ባነር የቀየር ነው። ይህ ነገር እውነት ነው፣ እየተሰራ ያለ እውነት ነው። ፐርሰንት በቤተ ክርስቲያን ስም መጠየቁ እጅግ የሚያሳዝነው ነገር ግን ማንም ሰው ሰርቶ መብላት አለበት። ሊቃውንቱም ጳጳሳቱም እየተከፈላቸው ነው። አሃዱ ብሎ የሚቀንድሰው ቄስም እየተከፈለው ነው። ማንም በነፃ የሚያገለግል የለም። አዲስ አበባ ላይ የሚመራው ለስልጣን አይደለ እንደ ማክስ ታስለብሱን የነበረ ለስልጣን አይደለ ጫካውጡ ሪቨሩ ስትሩን የነበረ በቃ ሁሉም ለገንዘብ ነው። ሐቁን ስንነጋገር ይሄ ነው። እነዚህ ሰዎች ከሌላው ለየት የሚያደርጋቸው ምንድነው? የተሰበሰበውን ብር በፐርሰንት መጠየቃቸው ነው። ሌላ ምንም ህጸጽ የለባቸውም። 24 ሰዓት ሲለፈልፍ እያደረ በነፃ ሊሄድል ነው። የቤት ኪራይ አንተ አትከፍልለትም፣ አንተ አታኖረውም፣ አንተ ሶሻል ኑሮን አትኖርለትም። ኤቭሪቲንግ ማንም የማንንም ኑሮ ስለማይኖር መብታቸው ነው መጠየቅ። ከቻልክ ግን ራስህ ሰብስበህ ራስህ ማሰራት ትችላለህ። እና ብፁዕ አቡነ አብርሃም የተናገሩት ምንድነው? ችክ ያለ ልመና ይቅር። ምዕመናን እየተሳቀቁ ነው። ሁሌም ልመና። እኛ ቤተክርስቲያን ለመድኩ አሁን ተሳቀናል። በቃ ቤተክርስቲያን ስንር ልመና ነው፣ በዛ ስተር ልመና ነው። አንዱ ቤተክርስቲያን ፈርሶ ከተሰራ ያንኛው ደግሞ ይመጣና ደግሞ ያፈርሳል። ምክንያቱም ገንዘብ ለመብላት ነው እንጂ ሰው እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ መስራት የምትፈልገው በሰው ነፍስ ላይ ነው። የሰው ነፍስ ነው መገንባት ያለበት፣ መስራት ያለበት ከሰው ነፍስ ነው እንጂ አሁን ላይ ግን ህንፃ ነው እየተሰራ ያለ። ህንፃ መሯሯጥ ለህንፃ ነው። ያ ህንፃው የሚሰራ ደግሞ ቤተክርስቲያኑ አስበው አይደለም፣ ገንዘቡን ለመብላት ስለታሰበ ነው። ግን ብፁዕ አቡነ አብርሃም ለነዚህ ለመጡ አርቲስቶች ምን ያህል ከፈሉ? ይሄው የከፈሉት ላሰማችሁ። አንድ አይነት ነው ብሎ ማሰብ መልካም ስላልሆነ ይልቁንም ደግሞ ንጹህ ሰው ከንጹህ ልቡ ንጹህ ቃል ንጹህ በጎ ስራ ማትረፍም ስላለብን ያላየነውን መስካሪዎችም እንዳንሆን እኛ የምናውቀው ምን ያህል አግኝተው ነው ቢሉን እኛ ነን መልስ መስጠት ያለብን። ምንም ከእግዚአብሔር በረከት ብቻ ኃላፊነታቸውን ለመወጣት ብቻ ክርስቲያናዊ ግዴታቸውን ለመፈጸምና ለማከናወን ብቻ ብለን እንመሰክርላቸው። ታቦታተ ሕጉን አቁሞ ልመናም ብናወግዘው እስከ መቼ ድረስ ነው? እጅህን ኪስህ አስገባ ያስከውን ይዘህ ውጣ እያል ማታለል እኮ ነው። ቅሚያ የሚባለው አታሎ መውሰድም ነው። ታቦት ቆሞ አይሞከርም አይመከርም። ይሄው መረጃው ነው። እኛም ያየነው ይሄ ነው። የተነገረንም ይሄ ነው። የተነገረንን ደግሞ እንመሰክራለን፣ እንናገራለን። ስለዚህ እነዚህ መጡ አርቲስቶች ቲክቶከሮች እንዳልተከፈላቸው ሰምተናል። እናንተም ሰምታችኋል ማለት ነው። እኛም በቦታው ነበርን፣ ሲሰጡ አላየንም። ከእግዚአብሔር በረከት ከቅድስተ ቅዱሳን ከድንግል ማርያም ረድኤት በረከትን ለመካፈል ነው የመጡ እንጂ ባህር ዳር ላይ እንደዚህ አይነት ታሪክ አይሰራም ብለናል። እንግዲህ ይህንን በዚህ እናዘውና ብፁዕ ወቅዱስ አቡነ ማትያስ እንግዲህ ያስተላለፉት መልእክት ደግሞ ከባድ መረጃን የተናገሩት። አሁን ቀደም ኢትዮጵያውያን ወዴት እየገባን ነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ቅኝ ግዥ ተይዛለች፣ ቅኝ ግዥ ደግሞ በራሷ ገንዘብ ቅኝ ግዥ እየተገዛች ነው ብለው ተናግረው ነበረ። ይሄው ቅዱስነታቸው የተናገሩት ደርሷል። ላሰማችሁ። ቤተክርስቲያናችን በቅኝ ግዛት ተይዛለች።
በቅኝ ገዢዎች ተይዛለች ቤተክርስቲያናችን። አዎ በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ ይሄ ጉዳይ። በኋላ አልሰማንም አላየንም እንዳትሉ። ወደ ቅኝ ግዛት የተዳረገችው በገንዘብ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። እንግዲህ ይህንን ከዓመታት በፊት ነው የተናገሩት። በቤተ ክርስቲያን ውስጥ ሲደረግ የነበረው ዱለት፣ ሲደረግ የነበረው በምዕመናን ላይ ሲደረግ የነበረው ግፍ፣ ምዕመናን ገንዘብ ይሰጣሉ፣ ቤተ ክርስቲያን ዙሪያዋን የተለያዩ ሱቆች ታበጃለች፣ የዚያኔ ጨረታ ይገባል፣ ምዕመናንን ገንዘብ አምጡ ይባላል። ያ የሚከራየው ሱቅ ደግሞ ሚሊየንስ ነው፣ 100 ሺዎች በሚቆጠር ነው። ይሄው ለሚደረገው ንግድ በቤተ ክርስቲያን ስም የሚሰራ ሴራ ነው። ስለዚህ ምዕመናን እንኳን ተሳቀው ነው ያሉት። አሁን ይሄ ብቻ አይደለም። ፈለገ አትናቴዎስ በቄስ ተማሪዎች ስም ገንዘብ አሰባስቦ ሰረቀ ተብሏል። ሲሰርቅ የት ነበር? አትዘውም ነበር? ሲሰርቅ የት ነበረ? እሱ ገንዘብ አሰባስቤ ለብፁዕ ጳጳስነት ለብፁዕነታቸው አስረክቧል፣ ሰርቲፊኬት ተቀብያለሁ ብሏል። ይሄው ላሰማችሁ። እሱ ገንዘቡም ይሄው ከምስሉ ላይ እንደምትመለከቱት አለ። ለወላይታ ሀገረ ስብከት ሊቀ ጳጳስ እና ለቅዱስ ሲኖዶስ አባል ፕላስ ደግሞ ለአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ለሆኑት ብፁዕ አባታችን በካሽ የሰጠነው ገንዘብ ነው። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። ይሄንንም ግን አድርጓል ሰው እንደዚህ አይሏችሁ። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። እሱ እንደዚህ አይነት መልስ ሰጥቷል። የቤተ ክርስቲያን አስተዳዳሪው ደግሞ እንደዚህ የሚል መልስ ሰጥተዋል። ፈለገ አትናቴዎስ ጋር በተያያዘ በ3-4 ቀናት ውስጥ አንዳንድ መረጃዎች በማህበራዊ ሚዲያ ሲዘዋወር ነበረ። ይሄንንም ኦርቶዶክሳውያን ወንድሞች እህቶች እንደዚህ አይነት መልእክቶች እየተላለፉ ነው በማለት በውስጥ መስመር ልከውልን ነው ያየነውና ስናገር ነበረ። ለአብነት ትምህርት ቤቱ መቋሚያ፣ ጸናጽል፣ ብርድ ልብስ፣ ጥንድ ድርብ እንደዚህ አይነት ነገሮችን በትልቅ መኪና ጭኜ ይዤ ነው የሄድኩት ብሎ ሲያወራ ነበረ። የመጣው መቋሚያ፣ የመጣው ጸናጽል፣ ብርድ ልብስ አለ፣ ግን ጥንድ ድርብ የለም። ጥንድ ድርብ ማለት አንዱ በራሱ ውድ ነው። ገዝቶ ያመጣው ኩታ አይነት ትንሽ የፎጣ ነገር ተማሪዎች ትከሻቸው ላይ ጣል የሚያደርጉትን ነገር ነው ገዝቶ ያመጣው። ይሄንንም ደግሞ ለመግዛት መጀመሪያ ምን ያስፈልጋል ለአብነት ትምህርት ቤት በማለት ደውሎ የጠየቀው እኔን ነው። እኔ የመሰለኝ ከዚህም ቀደምም ኦርቶዶክሳውያን ወጣቶችም ይጠይቃል ምን እንደሚያስፈልግ ለአብነት ትምህርት ቤት እኛ እንናገራለን። በዚያ መሰረት ገዝቶ ይልካል። እኔ የመሰለኝ ከራሱ ወይ አንድ ባለተስፋ ገዝቶ ለመላክ ጠይቆት ወይም እሱ ገዝቶ ለመላክ የጠየቀኝ ነው የመሰለኝ። እርሱ ግን ያደረገው ምንድነው? በራሱ አካውንት ለአብነት ትምህርት ቤት በማለት ያለማንም ዕውቅና በራሱ አካውንት ገብቶ ገንዘብ ሲሰበስብ ነው የከረመው። ታዲያ ሲሰበስብ ሲከርም አንተ የት ነበርክ የሚል ጥያቄን ይጠይቃሉ። ይህንን ነገር ወደ ሚዲያ ይዞ ማውጣትስ ምን ይሉታል? ልጁ አይተናል። በአደባባይ ሲያስረክብ ፎቶ አሳይቶ ይሄ ሰርተፊኬትስ ምን ይሉታል? በአብነት ተማሪ ስም ሲሰበስብ እናንተ የት ነበራችሁ? የቆሎ ተማሪዎች እጥፍ ድርብ አድርጎ አልሰጠም፣ እንዲህ አድርጎ አልሰጠም። አሁን ብለህ ይሄን መረጃ ይዘህ ቤተክርስቲያን ላይ በአደባባይ ከመውጣት ልጁና ብለህ በውስጥ ብታናገረው ምን ትሆናለህ? ሁሉም ማሽቃበጥ፣ ሁሉም ማጨብጨብ፣ ሁሉም ሆይታ ነው የሚወደው። አሁን ቤተክርስቲያን ያሉ አባቶች ሌቦች የተሰባሰቡበት ሆኗል ማለት ነው። እንግዲህ እንደምትመለከቱን ልጁ አስረክብ ያለው ይሄን የምትመለከቱን ሰርቲፊኬት ተሰጥቶታል በብፁዕነታቸው። እንደዚህ አድርጎ በጎ አድራጎት ሰርቶ ተሰጥቶታል ተብሏል። ምን ያህል ወጭ እንደወጣ ላየንም፣ ምን ያህል እንደከፈልና ላየንም። እንደዚህ አድርጎ አልሰጠንም ብለህ ከመሸፋፈን የዚያኔ ልጁን ለምን አልጠየቅከውም? ልጁስ ቢሆን መብት እኮ ነው መሰብሰብ። የአብነት ተማሪ ለመርዳት እኮ ከማንም መጠየቅ አያስፈልገውም። ከአንተ ለምን ፍቃድ ይጠይቃል? የአብነት ተማሪ በኢትዮጵያ አለ። ለዚህ ሀገረ ስብከት ብሎ አልሰበሰበም ልጁ። የአብነት ተማሪዎችን መርዳት ፈልጋለሁ ብሎ
እህቶቹን ወንድሞችን ጠየቀ፣ ሰጡት። በራሱ አካውንት ነው መሰብሰብ ያለበት እንጂ ባንተ አካውንት ለምን ያስገባል? የኔ አቋም ይሄ ነው። ታዲያ ከዚህ ጋር ታይዞ ዘመድኩን በቀለም በሎዛ ኢቨንት ሀገሩን ፉት አርገው የበሉ ሰዎች ናቸው ሲል ተናግሯል። እኔ አላየውም፣ ይብሉ አይብሉ የሰራ ሰው ይብላ ነው ምን እንደኔ። ግን ይሄንን መረጃ ላሰማችሁ። ጤንነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ ያለ ፓስተር እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ እኔ ስለደምረው የምናገረው ነገር ምን አለ ከዘመድኩን ትንሽ ሳፖርት ማድረግ እፈልጋለሁ። ማለት ምንድነው ገና የቤተ ክርስቲያኖቹን ስርዓት አላወቀም። መንቀጭቀጭ ነው ዝም ብሎ ከበሮ ሲይዝ እንዲ መንቀጭቀጭ፣ ሲያሸበሽብ መንቀጭቀጭ፣ እንደው እንዲ ውጅ ነው እንደው እንዲ ነው የሚያደርገው ዝም ብሎ በቃ ደስ የማይል ነገር አለው። ይሄ ደግሞ ከመናፍስቱ ዓለም ተልኮ ያለው ይመስላል። ኦርቶዶክስን ተቀላቀያለሁ ካለ በኋላ ሪያክት የሚያደርጋቸው ነገር ኦርቶዶክስን መሰረት ያደረጉ አይደሉም። አይላዝም ብለህ ስታዩ ይሄ ለኦርቶዶክስ ተዋሕዶ ቤተክርስቲያን በጅ አይደለም። ህጓን ቀኖናዋን የሚጠብቅ አይደለም። ይሄ መስተካከል አለበት። ልክ ነህ ዘመዴ፣ ሳፖርት አደርጋለሁ። ነገር ግን ደግሞ ስለ ዘመዴ ይሄ ልጅ እንደዚህ ቦታ ምን ወራት ነው ድምጽ እንሆናለን። ማን የመረጣታ ማናንተ ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም እንዴ? አይነት ተቃውሞም እየደረሰ ነው። መምህር ነኝ አትበል፣ አታሽቃብጥ ሲል ዘመድኩንም ተናግሯል። እንግዲህ እኔ ያለውን ሰምቻለሁ፣ እናንተም ሰምታችኋል። በዚህ እናልፈዋለን ማለት ነው። ሌላው ጉዳይ ምንድነው? ከነዚህ ከነደምረው ጋር በተያያዘ በፐርሰንት ሲዘርፉ እንዴት እንደሚዘርፉ ሎዛ ኢቨንት ምን እንደሚያዘጋጅ እነሱ ምን እንደሆኑ ደግሞ ይናገራል። ይሄው ሰላም ቤተክርስቲያን ስትሄድ ራሷ አበል የምታረግልህ ትልልቅ ብሮች ካሉ ናው ሌሎቹም ቢያርጉ ደስ ይላቸዋል፣ ቅር አይላቸው። የሚወዱትን ቤተክርስቲያን ተናግረው አስተዋውቀው አሰርተው ጥሩ ብር የሚከፈላቸው ከሆነ ዋና ሌሎችም ያርጋሉ። እኔ በሎዛ ኢቨንት ሰው ፈርም ያለው ቪዲዮ ለግቄያለሁ። እኔ እኮ ሰው ቪዲዮ እኮ ለግቄያለሁ። 3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። ጥያቄ ምልክት ብቻ አይደለም፣ እስርም ሊጠይቀው ይችላል። ምክንያቱም ሎዛ ኢቨንት የተባለ 50 ሰው ለእያንዳንዱ የፕሌን ቲኬት፣ የእያንዳንዱ የምግብ ወጭ፣ የእያንዳንዱ የትራንስፖርት ወጭ፣ የእያንዳንዱ ያልጋ ወጭ ሲታሰብ የሚገባው ገቢ ምንድን ነው? ሲባዛ በ3 ቀን አድርገው 3 ጊዜ ይበላል፣ 3 ቀን ይቆያል። ይህንንስ ማሰብ አለኩ። ቤተክርስቲያን ምንድነው ይህን ሁላ ወጭ የምታወጣ ከሆነ ገቢዋ ምንድነው? ለቤተክርስቲያን ማተባለም ብሎ የሚዘርፉ ሰዎች በዚህ ከተደራጁ ነገኛ የኛ ጣፈንታ ምንድነው? ምዕመናን እኮ ቤተክርስቲያን እንዳይሄዱ ተደርገዋል። በቃ ቅድም ተናግሬዋለሁ። ቤተክርስቲያን መሄድ ሊሰለቸን ምንም አልቀረን። ምዕመናትና ምዕመናን ይሄ እንደምታዩት ይሄ እንደዚህ ብሏል እና ይሄ እንደምታዩት እንደዚህ አድርገናል ያላችሁን 5 10 በሉን። እንግዲህ ጥራ ይዘረጋል፣ አዙር ይበላል ጥረው። ይሄ ለምን ይደረጋል? የሚገባው ገቢ ምንድነው? ማሰብ ምንና ማንሰላሰል ያስፈልጋል። መጠየቅ ኦዲት መደረግ አለበት። በቃ ቤተክርስቲያን ምዕመናን በሰላም ገብተው እግዚአብሔር ሆይ ጸሎቴን ስማይ ብለው መውጣት ነው ያለባቸው እንጂ የናንተን እሩምታ ለናንተ ዳቦ መብያና ለናንተ መኪና መግዣ አናደርግም። በቃ ግልጽ ነው የምነግራችሁ። ይህ በዚህ እንዳለ በትግራይ ክልል እየተከሰተ ያለው ችግር ደግሞ መንግስት አቤት ወዴት ሊለው ይገባል። እኛ ስለ አሰብ እያነሳን አይደለም፣ እኛ ስለ ግብጽ እያወራን አይደለም። የሰው ልጅ ቅድሚያ ራብ ይታገስ ነው። ይህ ወንድማችን ስለነዚህ ጥርት አድርጎ ይናገራል። ላሰማችሁ። የትግራይ ህዝብ አይደለም መራቡን የገረመኝ፣ የእናንተ ዛሬ ደርሶ እንደዚህ መሆን ነው የገረመኝ በጣም። የትግራይ ህዝብ የእህል ችግር አይደለም ያለበት፣ የፖለቲካ ችግር ነው ያለበት።
ይሄ ረሃብ ዝም ብሎ አርብ ቀን ዝም ብሎ ከመሬት ተነስቶ የተፈጠረ መሰለን? ሰኞ ዝም የተባለ፣ ማክሰኞ ዝም የተባለ፣ ሮብ ዝም የተባለ፣ ሐሙስ ዝም የተባለ የፖለቲካ የሶሻል እና የኢኮኖሚ ችግሮች ናቸው እኮ ለዚህ የዳረጉት። በጣም እንዴት ነው ሁለቱንም ሳይድ ለመጫወት የምትሞክሩት? በነገራችን ላይ በዛ ቦታ ስትሄዱ ኦ ማይ ጋድ አዲስ አበባ ተቀይራለች፣ አዲስ አበባ ምርጥ ነች፣ አዲስ አበባ ከዚህ አንጻር ለምንድን ነው እነዚህን ቅድሚያ ያልሰጣችሁት ብዬ ጥያቄ አቅርብ። ይሄ የባንዳ ጥያቄ ነው። ከኢሳያስ አፈወርቂ ጋር ጥፍር ቀለም ሲቀባቡ የከረሙ ሁሉ ዛሬ ይሄን ጥያቄ ሲጠይቅ የባንዳ እንትን ይሰጠዋል ማለት የባንዳ ብራንድ ይሰጠዋል ማለት። እኛ እንዲህ ስንል ነው ይኖር ነው። ዛሬ ደርሳችሁ ማለት ነው። ዛሬ ደርሳችሁ ተራበ ምናምን ዊ ስንል ነው ይኖር ነው ስለ እኔ አትርዱ አይደለም ባይዘው እርዱ፣ ግን ዛሬ መጣት ታስመስሉት። በዛ ላይ የህዝቡን ችግር የእህል ችግር አታርጉት። ባይዘው የእህል ችግር አይደለም፣ የእልም ያለ የፖለቲካ ችግር ነው። ይህን ለማለት የፈለገው ወንድማችን ምንድነው? አሁን ቀደም በትግራይና በአማራ ጦርነት ጊዜ የፕሪቶሪያ ስምምነት ተብሎ ተፈራረሙ። ብዙ ወጣቶች ያለቁበት፣ ብዙ እናቶች ያለቀሱበት፣ ብዙ ኢኮኖሚ የደቀቀበት፣ እጅግ ብዙ የሚባል ወጪ የወጣበት ስራ ነው የተሰራው። ጌታቸው ረዳ አብይ አህመድ መሪውን እንደዚህ ነው ሲል ከከረመ በኋላ አሁን በፕሪቶሪያ ስምምነት ደም እየተቀጠቁ ተፈራረመ። መልካም ይሁን ተፈራረመ። አሁን ጌታቸው ረዳ አዲስ አበባ የጠቅላይ ሚኒስትር አማካሪ ሆነ። መልካም ነው፣ እኛም ሳፖርት አድርገናል። አሁን የራሱን ፓርቲ መሰረተ። የትግራይ እናት አንደኛ በልጇ ሞት ታለቅሳለች፣ ሁለተኛ በባሏ ሞት ታለቅሳለች፣ ሶስተኛ አሁን ደግሞ ተፈናቅላ ካምፕ ውስጥ ገብታ የምትበለው አጣለች። ይሄ ነው የፖለቲካ ጥቅሙ፣ ይሄ ነው። አሁን ለምንድን ነው ሲባል የፖለቲካ እንደዚህ እዚህ አካባቢ መሄድ አልቻልንም፣ ምግብ ማድረስ አልቻልንም ምናምን። መጀመሪያ ሰላም ይቅደም። እኛ ለመሪያችን ጥሪ የምናቀርበው ምንድነው? መጀመሪያ ሰላም ይቅደም። ከሁሉም በፊት ከመንገድ ስራውም ከኮሪደሩም ከምኑም መጀመሪያ ምግብ ይቅደም። ሰላምና ምግብ ይቅደም። እናቶች ሲሞቱ ማየት አንፈልግም። ህፃናት ሲሞቱ ማየት አንፈልግም። ይሄ የኢትዮጵያውያን መብት ሳይሆን የሰውነታችን የሰብአዊ መብታችን መጠየቂያ ነው። እነዚህ ሰዎች ፈልገውት አይደለም የተራቡት። የፖለቲካ ችግር አለ፣ ተፈናቀሉ፣ የሚሰሩት ነገር የለም፣ ለሰራ ስተር ትገደላለህ። ስለዚህ እነዚህ ሰዎች ካምፕ ተቀመጡ። ሰላምን ለመጠበቅ ነፍሳቸውን ለማዳን ካምፕ ከተቀመጡ የሚሰሩት ስራ የለም ማለት ነው። ስለዚህ መንግስት እነዚህን ሰዎች ሳፖርት ሊያደርግ ይገባል ነው። ይህንን ነገር ለኢትዮጵያውያን በዓለም ለሚገኙ በሙሉ አድርሱልን። ኢትዮጵያ ውስጥ ሰላም የለም። ኢትዮጵያ ውስጥ ምግብ እጥረት አለ። ኢትዮጵያ ኤክስፖርት እያደረገች ነው ትባላለች፣ ግን ኤክስፖርት አይደለም ማድረግ ይቅርና ሀገሯን ራሱ እየመገበች አይደለም የሚል ጥያቄኛ ይዘን መተናል። ስለዚህ ባለማተቦች ይሄ እምነት፣ ጎሳ፣ ሃይማኖት፣ ብሔር የጠቀሰ አይደለም። ሰው በሰውነቱ ብቻ የሚከበርበት መልእክት ነው። ሼር በማድረግ ለኦርቶዶክሳውያን ለሁሎችም አድርሱ። እኛ ይሄ ይሻሉ ያልናቸው ወደ እናንተ ዘመተናል። ይሄንን ቻናል ሰብስክራይብ አድርጉ፣ ቪዲዮውን ላይክ ማድረጋችሁን አትርሱ። በሌላ መረጃ ሞቅ ደመቅ ያሉ መረጃዎችን እናንተን ይሻሉ ያልናቸውን ዘንድ እንመጣ አበረታቱን። በሌላ መረጃ እስከምንገናኝ ድረስ ሰላም።